ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የመሪያ ኡመር ቲዩብ ቤተሰቦች እንደምን አላችሁ? ዛሬ አንድ እህቴ ሰደቃ ሰድቅልኝ ብላ ብር ልካልኛለች። አንድ 50 ሰው አበላላታለሁ። አብረን እንቆያለን ማለት ነው ከእናንተ ጋር ዛሁኑ እናንተ ይሰጣችሁ ሰለላሁ ዐለይሂ ወሰለም ከቦታ የተነሳ ቁጭ በሉ አመጣላችኋለሁ አለ ያው እንደተመለከታችሁ እህቶቼ እህታችን ባዘዘችኝ መልኩ ሰደቃዋን አድርሼላታለሁ። አላህ ኸይር ጀዛዋን ይክፈላት። እህቴ ዘቡራ የመዳሜ ስጦታ ነው ብላለች። መዳሟንም እንግዲህ አላህ ኸይር ጀዛዋን ይክፈላት። ሰደቃቸውን ሰደቃቱል ጃሪያ ያድርግላቸው። አንድ ምግብ በ100 ብር ሂሳብ ነው ያሰራሁላቸው። በየአይነት ነው ቆንጆ ተደርጎ ነው የተጠቀሰላቸው። እነዚህ የቴካዊ ሳህኖቹም ተገዝተው ነው 52 ምግብ ነው ያሰራሁት። ግን ምግቡ ሊያዳርስ አልቻለም፣ የሰው ብዛት ማለት ነው። ያው ስሄድ መጀመሪያ ይዤ ስሄድ ደስ ብሎ የነበር፣ ግን ሳይዳረስ ስለቀረ ደግሞ ትንሽ ከፍቶን የተመለስኩት። በጣም ነው የሚያሳዝኑት፣ እንዳያችኋቸው ሲሻሙ ነበረ። ዙሮ አልሐምዱሊላህ ብቻ ሰደቃውን በዚህ መልኩ አድርሻለሁ። መሰደቅ የምትፈልጉ ካላችሁ ግን ለአንድ ሰው በ100 ብር ሂሳብ ነው የተሰራው። ማናገር ትችላላችሁ እኔን በቁጥሬ፣ እኔ እሰድቅላችኋለሁ አደርስላችኋለሁ ማለት ነው። እናንተ ብሩን ከላካችሁ ለጉልበቴ ችግር የለውም። የተራቡትን ለማብላት ያው ትልቅ እርካታም ስላለው እኔ እሰድቅላችኋለሁ። ታናግሩኝ የምትፈልጉ ካላችሁ ከስር ቁጥሬን አስቀምጥላችኋለሁ። ብዙ ጊዜ ለምን እንደው ባላቅም ሰደቃ ስንሰድቅ ደግሰን ወይ ጎረቤት ሰብስበን ነው የምናበላው። ማለት በቃ ያላቸውን ሰዎች ሰብስበን እናበላለን፣ ወይ ደግሞ የሆነ ድርጅትን ነው የምንደግፈው። ማለት በቃ ብዙ ባለሀብቶች ትኩረት የሚሰጧቸውን ድርጅቶች እየሄድን እንደግፋለን፣ እዛ እንደግሳለን። ግን እንደዚህ አሁን ጁማአ መስጊድ በር ላይ ያሉ ምስኪኖችን ብታዩ የእውነት እኔ ትላንትና በቃ በጣም ያለቀስኩበት እንትን ነው ማለት መጀመሪያ ሰድቅልኝ ስትለኝ እህቴ በደስታ ነበር እሺ ያልኳት። ሄጄ ግን ሳያዳርስልኝ ሲቀር ያልደረሳቸው ሰዎች አይን በቃ ፊታቸው ላይ ያለው ሀዘን
በጣም ነው አንጀት የሚበላውና በትንሽ ብር አንድ ሰው ማጥገብ ከተቻለ በጣም ቀላል ነውና ለአንድ ሰው 100 ብር መቼም የሚከብድ አይደለም። ይህን ሰደቃ መሰደቅ የምትፈልጉ ካላችሁ እኔ አቅሜ በሚችለው በጉልበቴ ኢንሻአላህ ወደ ኋላ አልልም። መሰደቅ የምትፈልጉ አናግሩኝ። እኔ በአቅም በጉልበቴ እተባበራለሁ ማለት ነው።